ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ግሬድ 12 ሂስትሪ ዩኒት 4 ኢንተርዋር ካፒታሊስት ኢኮኖሚ ኤንድ ዘ ግሬት ዲፕሬሽን የሚለውን ሰብ ቶፒክ ይዘን መጥተናል ማለት ነው። ስለዚህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳትረሱ ማለት ነው። ስለዚህ ወደ ቀጥታ ወደ ትምህርታችን እናልፋለን። ኢንተርዋር ካፒታሊስት ኢኮኖሚ ኤንድ ዘ ግሬት ዲፕሬሽን የሚለውን ይሆናል ማለት ነው። ስለዚህ እዚህ ጋር ኮምፒቴንሲ ወይም ደግሞ ይችን ሰብ ቶፒክ ከጨረሳችሁ በኋላ ማወቅ ያለባችሁ ለርኒንግ አውትካሞች አሉ፣ 3 ናቸው። ዲስከስ ዘ ኮዝ ኤንድ ዘ ኢፌክት ኦፍ ግሬት ዲፕሬሽን ይላል። ግሬት ዲፕሬሽን እንዲካሄድ ምን አይነት ኮዞች ነበሩ፣ እንዲሁም ደግሞ ከተፈጠረ በኋላ ምን አይነት ሪዛልት አመጣ ግሬት ዲፕሬሽን የሚለውን የመጀመሪያው ፖይንት አውት፣ ሁለተኛው ማለት ነው። ሁለተኛው ምን ይላል? ፖይንት አውት ዘ ፋክተር ዛት ሌድስ ቱ ራይዝ ኦፍ ፋሺዝም እና ናዚዝም። እነዚህ ፋሽስትና ናዚዎች እንዲነሱ ያደረጋቸው ፋክተር ምንድን ነው? እንዲነሱ ልክ ፋሽዝም ኢጣሊያን እንዲቆጣጠር፣ ናዚ ደግሞ ጀርመን እንዲቆጣጠር እያደረጋቸው ምን አይነት ፋክተር ነው ይላል። ሶስተኛው ደግሞ አውትላይን ዘ ሂስቶሪካል ዴቨሎፕመንት ኦፍ ዩኤስኤ ቢትዊን ዘ ዋር። ልክ አሜሪካ በጦርነቶች መካከል እያደገች ነበር። ነገር ግን ጦርነት ውስጥ ያሉት የምዕራብ አውሮፓ ሀገራትና አብዛኞቹ የምስራቅ አውሮፓ ሀገራቶች ጦርነት ውስጥ ሆነው ኢኮኖሚያቸው እየደቀቀ ነበር። ነገር ግን በዛም ውስጥ ሆነው አሜሪካ በጦርነት ውስጥ እየተሳተፈች እንኳ ኢኮኖሚያ በጣም እያደገ ነበር ማለት ነው። እንዲሁም ሂስቶሪካል ዴቨሎፕመንት ይላል። አሜሪካ ኢኮኖሚያ ብቻ ሳይሆን በፓወር በፖለቲካል እንዲሁም ደግሞ በኢኮኖሚ እያደገች ነበር። እሱን አውትላይን ታደርጋላችሁ ነው የሚለን ማለት ነው። ስለዚህ ይህንን ለሰን ከጨረስን በኋላ ማወቅ ያለብን ለርኒንግ አውትካም ነው። ሶ መጽሐፋችሁ እዚህ ጋር ብሬን ስቶርሚንግ ኩዌሽን ይላል። ስለዚህ እዚህ ጋር ኖቶች አሉ። ኖቶቹን እያብራራን እነዚህን ብሬን ስቶርሚንግ ወይም ደግሞ ጥያቄዎችን ሁለቶችን ከነዚህ ጋር ሊንክ እያደረግን እናነባለን ማለት ነው። ስለዚህ ግን መጀመሪያ ትምህርታችን ለመጀመር መጀመሪያ ኢንተርዋር ካፒታሊስት ኢኮኖሚ ማለት ምን ማለት ነው? ኢንተርዋር ካፒታሊስት ኢኮኖሚ ምን ማለት ነው? እንዲሁም ደግሞ ግሬት ዲፕሬሽን ማለትስ ምን ማለት ነው የሚለውን በደንብ መረዳትና ማወቅ ይጠበቅብናል። አጠቃላይ ሌሰኑን ለመረዳት ጥያቄዎችንም ለመስራት ማለት ነው። ስለዚህ ኢንተርዋር ካፒታሊስት ኢኮኖሚ ማለት ልክ ከቃሉ እንደምትረዱት ኢንተርዋር ማለት በጦርነት መካከል ማለት ነው። ያ ማለት ምን ማለት ነው? አለማችን ከ1914 እስከ 1918 ወይም 19 ድረስ የአንደኛው የዓለም ጦርነት ውስጥ ነበረች። ከዛ በኋላም ደግሞ ከ1939 እስከ 1945 የጃፓን ከተሞች በኒውክሌር ቦምብ እስከሚፈነዱ ድረስ የሁለተኛው የዓለም ጦርነት እንደቀጠለ ነበር ማለት ነው። ይህ ኢንተርዋር ካፒታሊስት ኢኮኖሚ የምንለው በአንደኛው የዓለም ጦርነት እና በሁለተኛው የዓለም ጦርነት መካከል ውስጥ የነበረ የሀገራት የንግድ ትስስር ወይም ደግሞ የኢኮኖሚ ትስስር ነበር ማለት ነው። የኢንተርዋር ካፒታሊስት ፔሪየድ የምንለው ኢንተርዋር ካፒታሊስት ኢኮኖሚ የምንለው ማለት ነው። ከ1919 እስከ 1939 ልክ የአንደኛው ዓለም ጦርነት ሲያልቅ እንዲሁም ደግሞ የሁለተኛው ዓለም ጦርነት ሲጀመር በነበረበት ሰዓት የሀገራቶች ትስስር ነበር ማለት ነው። ነገር ግን ይሄ የኢንተርዋር ካፒታሊስት ኢኮኖሚ የቀጠለው ከ1919 እስከ 1939 ነው ብያችኋለሁ። ነገር ግን ከተጀመረ ከ10 አመት በኋላ ከ1929 እስከ 1933 ድረስ የኢንተርዋር ካፒታሊስት ኢኮኖሚ የሚባለው ቀጥታ ወደ ግሬት ዲፕሬሽን ተቀይሯል ማለት ነው። ምን ማለት ነው? አሁን ኢንተርዋር ካፒታሊስት ኢኮኖሚ ምን ማለት እንደሆነ አስረዳኋችሁ። አሁን ደግሞ ግሬት ዲፕሬሽን ማለት ምን ማለት ነው? ቀጥታ ግሬት ዲፕሬሽን ማለት ኢንተርዋር ካፒታሊስት ፔሪየድ ነው። ኢንተርዋር ካፒታሊስት ኢኮኖሚ የሚለው ነው የተቀየረው። ለዚህ መቀየር ደግሞ ዋና ምክንያቱ ምንድነው? አንደኛው የአሜሪካ ስቶክ ማርኬት ክራሽ ማድረግ ወይም የአሜሪካ ብቻ ሳይሆን አጠቃላይ ኦል ኦቨር ዘ ወርልድ በአለም ሀገራት በአለም ላይ አጠቃላይ የስቶክ ማርኬት መናጋት የመጀመሪያው ፋክተር ነው። ስቶክ ማርኬት ምን ማለት ነው? ይሄ ስቶክ ማርኬት ማለት የመጀመሪያው ለምሳሌ ኦቨር ፕሮዳክሽን መመረት፣ በጣም ብዙ ምርት መመረት ማለት ነው። ለምሳሌ ሰዎች
ብዙ ምርት የሚያመርቱ ከሆነ ኢቭን እንደውም በዛኔ ምን ያደርጉ ነበር ሰዎች ብር ስለሌላቸው እንኳን ተበድረው ራሱ የሆነ ምርት ካመረትን በኋላ ሽጠን እንከፍላለን በማለት ተበድረው የሆነ ፕሮዳክት ምርት እያመረቱ ነበር ማለት ነው። ሶ በጣም ብዙ ምርት በመመረቱ ምክንያት ብዙ ምርቶች እንዳይሸጡና ሰዎች ፌል እንዲያደርጉ ይሄ ፌል አድርገው እቃቸው እንዳይሸጥ ሆኗል ማለት ነው። ይሄ ማለት ለምሳሌ በምሳሌ ልንገራችሁ። ለምሳሌ አዲስ አበባ ውስጥ 1 ሚሊየን ሰው አለ እንበልና ለምሳሌ ሽንኩርትን ብንወስድ 100 ሚሊየን ኩንታል አመረት 100 ሚሊየን ኩንታል አመረትና አዲስ አበባ 1 ሚሊየን ሰው ነው ያለው። ይህንን ለምሳሌ ለሆነ በዓል አስገባነው እንበል። የሆነ በዓል አለ አዲስ አበባ ውስጥ ወይም ደግሞ በቃ በዓል ባይኖርም ወደ አዲስ አበባ ገባ ይሄ 100 ሚሊየን። 100 ሚሊየን ኩንታል እንዴት ነው 1 ሚሊየን ሰው በጣም ትንሽ ነው። 100 ሚሊየን ኩንታል ምን ያደርግለታል ሰው በጣም ብዙ እቃ ስለተመረተ ብዙ ኦቨር ፕሮዳክት ስለተደረገ 100 ሚሊየን ሁሉ ወይ ለምሳሌ እስከ 10 ብር ድረስ ሊወርድ ይችላል ኪሎ ማለት ነው። እንደዚህ በመሆኑ እዚህ ጋር የሚያመርቱት ካምፓኒዎች፣ ሰዎች፣ የተለያዩ ድርጅቶች፣ ባንኮች በሙሉ ብር አያገኙም። በቃ የእቃዎች ዋጋ በጣም ይቀንሳል ማለት ነው። ፕራይስለስ ይሆናል። በዚህ ምክንያት ሰዎች የሰዎች የፕሮዳክቱ እቃ እንዲቀንስና የተለያዩ ማርኬቶች ፌል እንዲያደርጉ አድርጓቸዋል ማለት ነው። ሁለተኛው ደግሞ ለዚህ የኢንተርዋር ካፒታሊስት ፔሪድ ወደ ግሬት ዲፕሬሽን የተቀየረበት ሁለተኛው ምክንያት የአንደኛውን አሁን የነገርኳቸውን ስቶክ ማርኬት ኦቨር ፕሮዳክሽን መመረት፣ ሁለተኛው ደግሞ ታሪፍ ሀገራቶች ታሪፍ ሲጥሉ ማለት ነው። ልክ ታሪፍ ማለት ምን ማለት መሰላችሁ? ለምሳሌ አሁን ላይ አሜሪካ እና ቻይና የንግድ ጦርነት ውስጥ ናቸው። ይሄ ማለት ልክ አንድ ቻይና ያመረተችው ፕሮዳክት ወደ አሜሪካ በሚገባበት ሰዓት ከፍተኛ የሆነ ታሪፍ ይጣልበታል ማለት ነው። ለምሳሌ ምን ማለት መሰላችሁ? አንድ ለምሳሌ ምንድነው የቻይና ስልክ አለ መሰለኝ ስሙን አላውቀውም። ስሙ አሁን ጠፋብኝ። ለምሳሌ ኤ እንበለው የቻይናን ስልክ ማለት ነው። ይሄን የቻይናን ስልክ አንድ ካምፓኒ ወደ አሜሪካ በሚወስድበት ጊዜ ለምሳሌ 15% ታሪፍ ከተጣለበት አስቡት 15% ነው። እዚህ ጋር ደግሞ ከዚህ እቃውን ይገዛል። እዚህ 15% የትራንስፖርት ምናምን ተብሎ ይሄ ድርጅት ከዚህ ከቻይና ወደ አሜሪካ የሚወስዱ ይከስራል ማለት ነው። ታሪፍ ይጣልበታል። እንዲሁም ደግሞ ከአሜሪካ ደግሞ ለምሳሌ ቢ የሚባል አንድ ስልክ ወደ ቻይና ሲገባ እንዲሁም ደግሞ ምን ይጣልበታል? ታሪፍ ይጣልበታል። እንደዚህ መሆኑ በሀገራት መካከል ያለውን የንግድ ትስስር ያሻክረዋል ማለት ነው። ይሄኛው ኢንተርዋር ካፒታሊስት ኢኮኖሚን ወደ ግሬት ዲፕሬሽን እየቀየረልን ሁለተኛው ፋክተር ነው ማለት ነው። ሁለተኛው ፋክተር ነው። ሶስተኛው ደግሞ ምንድነው? ባንኮች ፌል ማድረጋቸው። ባንኮች ምንድነው ፌል ያደረጉ? ምንድነው ያደረጉት? ልክ ባንክ የራሱ ብር የለውም እንደምታውቁት ባንክ የራሱ ብር አይኖርም። ልክ ሰዎች ሄደው ዲፖዚት ሲያደርጉ ሲያስቀምጡ ነው ያንን ባንክ ምንም የሚሰራበት ማለት ነው። ለምሳሌ ይሄ ሰዎች ሙሉ ብራቸውን ሲያወጡ እንዲሁም ደግሞ ባንኮች ሪስኪ ወይ ነበር ኢንቨስት የሚያደርጉ ማለት ነው። ሪስኪ ወይ ማለት በጣም ገንዘባቸውን በደንብ ነበር እስከ ሙሉ ገንዘባቸው ነበር የሆነ ነገር ላይ ኢንቨስት የሚያደርጉት ማለት ነው። እንደዚህ በማድረጋቸው በአሜሪካ ብቻ ራሱ ወደ 5000 የሚደርሱ ባንኮች ፌል እንዲያደርጉ አድርጓል ማለት ነው። አስቡት 5000 ባንክ ሲዘጋ አንኢምፕሎይመንት የሚሆነው ወይም ደግሞ ስራ አጥ የሚሆነውን የሰው ሀይል አስቡት እንግዲህ። ይሄኛው ሶስተኛው ኢንተርዋር ካፒታሊስት ፔሪድን ወደ ግሬት ዲፕሬሽን የቀየረው ሶስተኛው ምክንያት ነው። አራተኛው ደግሞ አግሪካልቸራል ፕሮዳክቶች በጣም በመመረታቸውና ድራውት ወይም ድርቅ ማለት ነው። እነዚህ ኮዞች ናቸው ማለት ነው። ኢንዳይሬክትሊ ብሬንስቶርሚንግ ላይ የነበረውን የመጀመሪያውን ጥያቄ ሰርተናል። ኢንተርዋር ካፒታሊስት ፔሪድን ወደ ግሬት ዲፕሬሽን የቀየረው ምንድነው ነው የሚለው። ሁለተኛው ደግሞ ዋት ዌር ዘ ሪዛልት ኦፍ ግሬት ዲፕሬሽን። አሁን ግሬት ዲፕሬሽን ምን እንደሆነ አውቀናል። ኢንተርዋር ካፒታሊስት ፔሪድ ኢኮኖሚ ምን እንደሆነ አውቀናል። እንዲሁም ደግሞ ኢንተርዋር ካፒታሊስት ኢኮኖሚን ወደ ግሬት ዲፕሬሽን የቀየሩ ምክንያቶችን አወቅን። አሁን ደግሞ ግሬት ዲፕሬሽን ምን አይነት ውጤት አመጣ? ግሬት ዲፕሬሽን በመፈጠሩ ምን መጣ አለም ላይ የሚለውን እናያለን ማለት ነው። የመጀመሪያው እንግዲህ እንደምታስቡት ቀደም ላይ እንደነገርኳችሁ አሜሪካ ላይ 5000 ባንክ ተዘጋ ካልኳችሁ መቼም እነዛ 5000 ባንኮች
ራሳቸው አለ የሚሰሩ በጣም ብዙ አስቡት እንግዲህ አሁን የኛ ኢትዮጵያ ውስጥ አሁን ለምሳሌ ንግድ ባንክ ቢዘጋ ብላችሁ አስቡት። ለምሳሌ ምን ያህል ሰው አንኤምፕሎይ ስራ እንደሚያጣ አስቡት። በዛ ልክ 5000 ባንክ ሲዘጋ አስቡት ደግሞ ምን ያህል ሰው ስራ አጥ እንደሚሆን። የመጀመሪያው አንኤምፕሎይመንት ወይም ስራ አጥነት ይሆናል ማለት ነው። እንዲሁም ደግሞ በጣም ፕራይስ የጉድስ ወይም ደግሞ የማቴሪያሎች ፕራይስ መቀነስ። ለምሳሌ ፖለቲካል ኢንስታቢሊቲ እንዲፈጠር ለምሳሌ እነ ፋሺዝም እና ናዚዝም እየተነሱት እናያቸዋለን በኋላ እዚህ ጋር ለርኒንግ አውትካም ላይ አይተናቸዋል። እነሱ ልክ ሀገራት ሴንትራል ፓወር ወይም ደግሞ ስልጣን መያዛቸው እንዲይዙ ያደረጋቸው ይሄ የግሬት ዲፕሬሽን ነው። እንዲሁም ደግሞ ወታደራዊ አገዛዞች መንግስቶች በጃፓን ስልጣን የያዙት የግሬት ዲፕሬሽን ተጠቅመው ነው ማለት ነው። እንዴት እንደተጠቀሙት እናያለን እያንዳንዳቸው ስለምናየው እዚህ ጋር ሪዛልቱን ብቻ አስቀምጡ ስለተባለ ነው። ሶ ኢንዳይሬክትሊ እዚህ ጋር ብሬን ስቶርሚንግ ኩዌሽን ላይ ሰርተናል ማለት ነው። ሶ አሁን ደግሞ እያንዳንዱን ላይን ባይ ላይን እያነበብን እንሂድ። ልክ አሁን ግሬት ዲፕሬሽን ምን እንደሆነ አውቀናል። ኢንተርዋር ካፒታሊስት ፔሪየድ ኢኮኖሚ ምን እንደሆነ አውቀናል። ሪዛልቱን ምን ኢንተርዋር ካፒታሊስት ፔሪየድን ወደ ግሬት ዲፕሬሽን ምን እንደቀየረው አይተናል ማለት ነው። ስለዚህ አሁን ደግሞ ላይን በላይን እያነበብን እንሄዳለን ማለት ነው። ምን ይላል? ዘ ሜጀር ኢሹ ኦፍ ዘ ኢንተርዋር ካፒታሊስት ኢኮኖሚ ዋዝ ዘ ግሬት ዲፕሬሽን። ዋና ኢሹ ምንድነው? ግሬት ዲፕሬሽን ነበር። ዘ ግሬት ዲፕሬሽን ዋዝ ማሲቭ ግሎባል ኢኮኖሚክ ሪሴሽን ወይም ዲፕሬሽን ማሲቭ የሆነ በጣም ትልቅ የሆነ የዓለም የኢኮኖሚ ሪሴሽን ውድቀት ወይም ደግሞ መናጋት ነበር ማለት ነው። ቢትዊን ከ1929 እስከ 1933 ነገር ግን ኢንተርዋር የካፒታሊስት ኢኮኖሚ የሚባለው ከ1919 እስከ 1939 ኢንተርዋር ማለት በጦርነቱ መካከል ለምሳሌ እዚህ ጋር ከ1914 እስከዚህ ድረስ ፈርስት ወርልድ ዋር አለ። ከ1939 እስከ 1945 ደግሞ ሰከንድ ወርልድ ዋር አለ። ስለዚህ መሃል ላይ ምን አለ ማለት ነው? ኢንተርዋር ካፒታሊስት ኢኮኖሚ እና ግሬት ዲፕሬሽን አሉ ማለት ነው። ሶ ግሬት በጣም ትልቅ የሆነ ግሎባል የሆነ አለም አቀፋዊ የሆነ የኢኮኖሚ መናጋት ምን እንለዋለን ማለት ነው? ግሬት ዲፕሬሽን እንለዋለን ማለት ነው። ኢት ሊድ ቱ ዘ ማሲቭ ባንክ ፌለር ለምሳሌ ባንኮች ፌል እንዲያደርጉ አድርጓቸዋል። አይተነዋል እያንዳንዱን ነገር የነገርኳችሁ ነገር ግን ፎር ዘ ሴክ ኦፍ እያንዳንዱን ነገር ለማብራራት ማለት ነው። ሶ ባንክ ፌለር እንዲያደርጉ ለምሳሌ ቅድም ላይ 5000 ባንኮች አሜሪካ ላይ ብቻ እንዲዘጉ አድርጓል ብለናል። ሃይ አንኤምፕሎይመንት ከፍተኛ የሆነ ስራ አጥ ምንድነው? 5000 ባንክ ሲዘጋ መቼም ምን ያህል ሰው ስራ ሊያጣ እንደሚችሉ አውቁት። ኢንፍሌሽን የዋጋ ግሽበት ወይም ንረት አስዌላስ ድራማቲክ ድሮፕ ኢን ጂዲፒ ምንድነው? ጂዲፒ ማለት አንድ ሀገር በአመት በአማካይ የምታገኘው ገቢ ማለት ነው። ለምሳሌ ግሮዝ ዶሜስቲክ ፕሮዳክት የምንለው ኢንዱስትሪያል ፕሮዳክሽን እና ስቶክ ማርኬት ሼር ፕራይስ ማለት ነው። እነዚህ በሙሉ እንዲከሰቱ አድርጓል ማለት ነው። ያየነው ነው። ዘ ኮዝ ኦፍ ግሬት ዲፕሬሽን ዋዝ ሜይንሊ ዲው ቱ ዘ ኮላፕስ ኦፍ ኢንተርናሽናል ትሬድ ልክ አለም አቀፍ ንግድ በኮላፕስ በማድረጉ ወይም ደግሞ በመውደቁ ማለት ነው። እንዴት እንደወደቀ አይተናል። ለምሳሌ ታሪፍ በሚጨመርበት ጊዜ ብለናል። ለምሳሌ የሚባል ፕሮዳክት ከቻይና ተመርቶ ወደ አሜሪካ ቢሄድ እያልኩኝ ያስረዳኋችሁ ማለት ነው። ሶ ይሄ አለም አቀፋዊ የንግድ ትስስር ምንድነው? የሚቀንስ ማለት ነው። ለምሳሌ በጣም ታሪፉ ብዙ ከሆነ ድርጅቶች በቀላሉ ያንን ፕሮዳክት ወደ ሌላ ሀገር ወስደው መሸጥ አይፈልጉም ማለት ነው። ታሪፉ ብዙ ስለሆነ ሶ መኒ ኔሽን ኤክስፒሪያንስድ ዲክላይን ስለዚህ በጣም ብዙ ሀገራቶች ይህንን ዲክላይን ዋጋ ግሽበት ኤክስፒሪያንስ አድርገዋል አጋጥሟቸዋል ማለት ነው። ሶ ዘ ሴቨሪቲ ኤንድ ታይሚንግ ዲፈር ፍሮም ካንትሪ ቱ ካንትሪ ምንም እንኳን ሴቨሪቲ ክብደቱ ወይም መጠኑና ታይሚንጉ ለምሳሌ አንድ ሀገር ላይ በጣም የግሬት ዲፕሬሽን ሊቆይ ይችላል ጊዜው ማለት ነው። እንዲሁም ደግሞ መጠኑ ለምሳሌ በጣም ከፍተኛ የሚሆንበት እና በጣም ዝቅተኛ የሚሆንበት አለ። እያንዳንዱ እናያለን። ለምሳሌ ኢንዱስትሪያል ካንትሪ ናቸው ወይስ ነን ኢንዱስትሪያል ካንትሪ ናቸው በጣም የተጎዱት የሚለውንም እናያለን ማለት ነው። ስለዚህ ይሄ ከሀገራት ይለያያል ማለት ነው። ግሬት ዲፕሬሽን ሙሉ ወይም ደግሞ አለም አቀፋዊ ቢሆንም ከሀገራት እንዴት እንደሚለያይ እናያለን ማለት ነው። ሶ እዚህ ጋር አክቲቪቲ 4.4 አለ 4.11 አለ ያየነው ነው። ኮዙን ግሬት ዲፕሬሽን ምን እንደተፈጠረው ስቶክ በቃ
ቀደም የነገርኳችሁ ነው። ዲስከስ ኢት ዊዝ ዮር ፍሬንድስ ይላል። ከጓደኞቻችሁ ጋር ዲስከስ አድርጉ ነው የሚለው። ኦልሬዲ ዲስከስ እዚህ ጋር ስለነገርኳችሁ ቀላል ነው። ሶ ዘ ወርልድ ዲፕሬሽን ከ1929 እስከ 1933 ወዝ ዘ ወርስት ዲፕሬሽን ሪከርድድ ኢን ሂስትሪ። ልክ በዓለም ታሪክ የተመዘገበ ወረስት የሚባል በጣም ምንድነው አጸያፊ ነው ልበለው፣ እንደዚህ አይነት ዲፕሬሽን ነበር በኢኮኖሚው ደረጃ ማለት ነው። እስካሁን ድረስ እንደዚህ አይነት ዲፕሬሽን ተከስቶ አያውቅም ማለት ነው። ምንድነው የስቶክ ማርኬት መናጋት ሲባል ሰምታችሁ ታውቃላችሁ? ምናልባት ኢኮኖሚክስ ላይ ተመራችሁት ከሆነ ማለት ነው። እሱ ነው። ዘ ዲፕሬሽን ሂት ነን ኢንዱስትሪያል ካንትሪ ሞር ሻርፕሊ ኢን ዋን ዌይ ዛት ኢንዱስትሪያላይዝድ ካንትሪ ሲንስ ዘ ፕራይስ ኦፍ ሮ ማቴሪያል ኢን ጉድስ ሃቭ ፌልድ ሞር ሻርፕሊ ዛን ዘ ፕራይስ ኦፍ ማኑፋክቸር ጉድስ ይላል። ይሄ ማለት ምን ማለት መሰላችሁ? ልክ ዓለም ላይ ነን ኢንዱስትሪያላይዝድ እና ኢንዱስትሪያላይዝድ የሚባሉ ሀገራቶች አሉ። ለምሳሌ ነን ኢንዱስትሪያላይዝድ ማለት ኢንዱስትሪ የሌላቸው ማለት ነው። ልክ የሆነ ሮ ማቴሪያል ጥሬ ዕቃ ታምርተው ለእነዚህ የሚልኩ ማለት። ለምሳሌ ኢትዮጵያን ብታዩ ቡና ታመርታለች፣ ጥጥ ታመርታለች። ይሄ ምንድነው ለዘይት ማምረቻ የሚሆን ምንድነው የሆነ ዘይት የሚመረትበት አለ እና እሱን ምናምን እያመረተች እያበቀለች ቀጥታ ለእነዚህ ነው የምትሰጣቸው። ብዙ የአፍሪካ ሀገሮች ሙሉ የአፍሪካ ሀገሮች መባል ይቻላል፣ እንዲሁም ደግሞ ላቲን አሜሪካ የሚባሉት ነን ኢንዱስትሪያላይዝድ ናቸው ማለት ነው። ኢንዱስትሪያላይዝድ ካንትሪ የሚባሉት ደግሞ ከነዚህ የሚመጣውን ሮ ማቴሪያል ወደ በሆነ ኢንዱስትሪ ውስጥ አስገብተው በሆነ ነገር ቀይረው የሚሸጡት ማለት ነው። ለምሳሌ በጥጥ ላሳያችሁ። ኢትዮጵያ ለምሳሌ ጥጥ ታመርታለች። ጥጡ ሮ ማቴሪያል ነው። ይሄ ሮ ማቴሪያል ወደ ኢንዱስትሪያላይዝድ እዚህ ጋር መጥቶ ምን ይሆናል ማለት ነው? ጃኬት ይሆናል፣ ሱሪ ይሆናል፣ የተለያዩ አልባሳት ይሆናል ማለት ነው። ሶ እንደዛ ከሆነ በኋላ መልሰው ወደዚህ ይሸጡታል ማለት ነው። ሶ ይሄ ግሬት ዲፕሬሽን የሚባለው እነዚህ ነን ኢንዱስትሪያላይዝድ የሚባሉ ሀገራቶችን ነው በደንብ ያጠቀው ወይም ደግሞ በጣም እየጎዳው ማለት ነው። ለምንድነው ሲባል አብዛኛውን በግሬት ዲፕሬሽን ጊዜ ኦቨር ፕሮዳክሽን በመከሰቱ ነው ብለናል። አንድ ኮዙ በጣም የሆነ ምርት በጣም በብዙ መጠን መመረቱ ብለናል። ስለዚህ ሮ ማቴሪያሎች በጣም እየተመረቱና እንዲሁም ደግሞ ዋጋቸው ስለቀነሰ ግሬት ዲፕሬሽን እነዚህ መጥቷቸዋል ማለት ነው። እነዚህኞች ግን ልክ የመጣውን ሮ ማቴሪያል ለምሳሌ አስቡት 100 ኪሎ ጥጥ ለምሳሌ $100 ብሸጥላቸው ለነሱ ማለት ነው። እነሱ ደግሞ አንዱ ጃኬት $100 ይሸጡልናል ማለት ነው። አስቡት እኛ 100 ኪሎ ጥጥ ነው $100 የሸጥነው። እነሱ ግን ኢንዱስትሪያላይዝድ ካንትሪ የምንላቸው አንዱን ጃኬት $100 ይሸጡታል። ከዛ በኋላ አስቡት ምን ያህል ትርፍ እንደሚያገኙ ማለት ነው። ስለዚህ እነዚህ ነን ኢንዱስትሪያላይዝድ ወይም ደግሞ ኢትዮጵያን ጨምሮ የአፍሪካ ሀገሮች በጣም ተጎድተዋል ማለት ነው። ስለዚህ ፈተና ለምሳሌ የትኛው ነው የተጎዳው ተብላችሁ ትሩ ፎልስ ሊወጣ ይችላል። ወይም በምርጫ ደግሞ ኢንዱስትሪያላይዝድ ናቸው የተጎዱት ካለ ፎልስ ነው። ነን ኢንዱስትሪያላይዝድ ናቸው የተጎዱት ካለ ደግሞ ትሩ ይሆናል ማለት ነው። ሶ ይህን ካየን ይህ ዘ ወርልድ ዋር ዲፕሬሽን ወዝ ኢኮኖሚክ ኤንድ ፖለቲካል ተርኒንግ ፖይንት። ልክ ይሄ ወርልድ ዲፕሬሽን የምንለው ኢኮኖሚያዊና ፖለቲካዊ የሆነ ተርኒንግ ፖይንት ወይም ደግሞ የሆነ ፖለቲካዊና ኢኮኖሚያዊ ለውጥ እንዲካሄድ አንድ ምክንያት ሆኗል ነው የሚለን። ለምሳሌ እነዚህ ቅድም እንደነገርኳችሁ ሚሊታሪስቶች ወይም ደግሞ ወታደራዊ አዛዦች ለምሳሌ ጃፓንን እንዲቆጣጠሩ እና ሂትለር እና ፋሽስቶች ርዕዮተ ዓለማቸውን በጀርመን እና በኢጣሊያ ላይ እንዲዘረጉና ሴንትራል ፓወር እንዲይዙ አድርጓቸዋል ማለት ነው። ከነዚህም መካከል ለምሳሌ እያንዳንዳቸውን ስለምናይ ለምሳሌ ናዚ እንዴት ጀርመን እንደተቆጣጠረ፣ ፋሽስት እንዴት ኢጣሊ እንደተቆጣጠረ በደንብ እናያለን ማለት ነው። ስለዚህ እነዚህ በመሆኑ ዓለማችን ድጋሜ ወደ ጦርነት መንገድ አመራች ማለት ነው። ወደ ስንተኛው የዓለም ጦርነት? ወደ ሁለተኛው የዓለም ጦርነት ማለት ነው። ሶ እዚህ ጋር ምን ማለት ነው? አክቲቪቲ 4.12 ዘ ሜን ኮዝ ኦፍ ግሬት ዲፕሬሽን ይላል። በቃ ያለ ኮዙ ምንድነው? ስቶክ ማርኬት መናገዝ፣ ኦቨር ፕሮዳክሽን። በጣም እንግዲህ ያወራሁት ነገር ነው። ብዙ ጊዜ እናንተ ወይ ደግማችሁ ቪዲዮ ማየት ነው ወይ ደግሞ ልክ ሳወራ ካዳመጣችሁኝ ተመልክታላችሁ ማለት ነው። ይህንን አልፈዋለሁ።
ሶ ዱሪንግ ዘ ኢንተርዋር ፔሪድ ይላል። በኢንተርዋር ፔሪድ ወይም ደግሞ በዚህ በሁለቱ የዓለም ጦርነቱ መካከል የነበረው የካፒታሊስት ኢኮኖሚ ጊዜ አሜሪካ በጣም ለመውጣት ከዚህ ስኬፕ ለማድረግ ብዙ ሞክራ ነበረ። እንዲሁም በዛን ጊዜ የነበረው የአሜሪካ ፕሬዚዳንት ሮዝቬልት ምን አድርጓል? ፕሮግራም አዘጋጅቶት ነበር፣ ኒው ዲል ፕሮግራም የሚል ማለት ነው። በዚህ ጊዜ ምንድነው ልክ በቃ ኢኮኖሚውን ማርኬቱን ስቲሙሌት ማድረግ ማነቃቃት ነበር ዋና አላማው ማለት ነው። እንዲሁም ልክ ኦርዲናሪ ምንድነው ሰዎች ጉዶችን ወይም ፕሮዳክቶችን ፐርቼዝ እንዲያደርጉ እንዲገዙ ነበር የተፈለገው። በቃ ልክ የሆነ ኤግዚቢሽን ምናምን የሚባል ታውቃላችሁ ኢትዮጵያ ውስጥ ለምሳሌ የአፍሪካን እንግዛ የሀገር ውስጥ እንግዛ ምናምን የሚባል ሰምታችሁ ታውቃላችሁ። እንደዚህ አይነት ነገሮችን እንዲነቃቁ ያደረገ አድርጓል ማለት ነው በዛን የነበረው የአሜሪካው ፕሬዚዳንት። ይህን ያደረገው ደግሞ ከኢንተርዋር ፔሪድ ከነበረው የግሬት ዲፕሬሽን ለመውጣት ስኬፕ ለማድረግ ነበር ማለት ነው። ሰው ይህንን ቃል ፋሺዝም ይላል። እንግዲህ ይህን ቃል ብዙ ጊዜ እንደውም ኢትዮጵያውያኖች በጣም የምናውቀው ቃል ነው። ፋሺስት እንግዲህ ሁለቴ እኛን ደፍሮናል፣ ሁለቴም አፍሮ ነው የተመለሰው። እንግዲህ ፋሺዝም የሚለውም እዚህ ጋር እናየዋለን። ነገር ግን እስቲ ብሬን ስቶርም በማድረግ እንጀምር። ምንድነው ዘ ሜን ካራክተሪስቲክስ ኦፍ ፋሺዝም ይላል። ሃው ዲድ ዘ ፋሺስት ቴክ ፓወር ኢን ኢጣሊ ኤንድ ጀርመኒ። ልክ እነዚህ ፋሺስቶች እንዴት ኢጣሊና ጀርመንን ተቆጣጠሩ ነው የሚለን አንድ ባንድ ስለምናይ ልክ እንደቀደሙ እዚህ ጋር ኖቱን እያነበብን ብሬንስቶርም ኮሽኖችን ጥያቄዎችን እንሰራለን ማለት ነው። ዘኔም ፋሺዝም ወይም ደግሞ በአማርኛ ፋሽስት የምንለው ማለት ነው ከምስ ፍሮም ላቲን ወርድ የላቲን ቃል ነው ፋስስ የሚል ማለት ነው። ዘ ፋስስ ዌር ዘ ሮድስ ኤንድ አክሲስ ባውንድ ቱጌዘር። ምንድነው ይሄ ምሳርና የሆነ እንደዚህ የተጣመረ ነገር አይታችኋላ? አይ ቲንክ እዚህ ጋር ስዕሉ ስለሌለኝ ነው። ነገር ግን ሰከንድ ወርድ ዋርድ ላይ ወይም ፈርስት ላይ ይመስለኛል ልክ እንደ ሎጎ አድርገው አስቀምጠውታል ማለት ነው። ጀስት እንዴት አይነት መሰላችሁ? ልክ እንደዚህ የሆነ ነገር ምናምን እሱ በላቲን ፋሲስት ይባላል ማለት ነው። ስለዚህ ፋሺስት የሚለው ቃል የመጣውም ከዛ ነው ማለት ነው። which were carried in front of the council of the ancient Roman Republic as a symbol of authority። ይሄ ልክ በድሮ የሮማን ሪፐብሊክ ውስጥ ወይም ደግሞ ልክ በክርስቶስ ሳይወለድ በፊት ሮማን ኢምፔር ታውቃላችሁ። በዛን ጊዜ ሲምቦል ኦፍ አውቶሪቲ ነበር ማለት ነው። ልክ ምንድነው የአውቶሪቲ ምልክት የሆነ ነበር ማለት ነው። ሞሶሎኒ አዶፕትድ ዘ ሲምቦል ኦፍ ዘ ፌስ ኤንድ ዘ ኔም ኦፍ ፋሽስት። ይህንን ፋሲስት የሚለው ወደ ኔም ኦፍ ፋሽዝም እንዲቀይሮታል የሞሶሎኒ ማለት ነው። ባይ ዘ ዌይ እዚህ ጋር ሞሶሎኒ ማለት ስለ ሞሶሎኒ አንድ ታሪክ ልንገራችሁ እንዴት ኢትዮጵያን እንደወረረ ማለት ነው። እዚህ ጋር የለም፣ ነገር ግን ዝም ብዬ ራሴ ልጨምርላችሁ። በአድዋ ጦርነት ጊዜ ኢትዮጵያ ጣሊያንን ስታሸንፍ ሞሶሎኒ የአራተኛ ክፍል ተማሪ ነበር። አስቡት፣ ሞሶሎኒ የስንተኛ ክፍል ተማሪ ነበር? የአራተኛ ክፍል ተማሪ ነበር ሞሶሎኒ። እና አራተኛ ክፍል በነበረበት ሰዓት ኢትዮጵያ የምትባል ሀገር እንግዲህ አስቡት የዛኔ ሀያል የነበረች እና አሜሪካን በሙሉ ታስፈራ የነበረች ትልቅ ሀገር ኢጣሊን ኢትዮጵያ አሸነፈች ሲባል ይሰማል ማለት ነው። ከዛ በኋላ አራተኛ ክፍል ከጀመረ በኋላ ቁጭት አድሮበት እንዲሁም ደግሞ ጥላቻ አድሮበት እሱ ካደገ በኋላ ኢትዮጵያን ለመውረር እየመጣ በሁለተኛ ኢትዮጵያን ለመውረር የመጣው ሞሶሎኒ ነው ማለት ነው። በመጀመሪያው አድዋ ላይ ህፃን ሆኖ ተሸነፉ ሲባል ስለሰማ ቁጭት አድሮበት ማለት ነው። ይሄ ሰው ነው። እንግዲህ ስለሱ ብዙ ማወቅ ከፈለጋችሁ ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው አጠቃላይ የሆነ ፋሺስት የሚለው ቃል ከላቲን የመጣ ነው። የሆነ የተጣመረ ሮድና የሆነ ዛቢያና ምናምን ምሳር ምናምን አይነት ማለት ነው። እንደዛ ነው። ይሄ ደግሞ በድሮ ሮማን ሪፐብሊክ ሲምቦል ኦፍ አውቶሪቲ ነበረ ማለት ነው። ግሎሪ የሆነ ምንድነው የጀግንነት ምናምን ፓወር ምናምን እንደዛ አይነት ነገር ማለት ነው። ምልክት ነበር። ለምሳሌ እንደ ግሎሪ ፓወር ምናምን ሞሬቨር ፋሺስት ዌር ዘ ሲምቦል ኦፍ አውቶሪቲ ፋሺዝም ወዝ አውቶሪታሪያን ሙቭመንት ማለት ልክ ምንድነው ይሄ የአምባገነንነት እንቅስቃሴ ብለን መውሰድ እንችላለን ማለት ነው። ፋሺዝም እንዴት ነው ሰውን አትራክት ያደረገው? ለምሳሌ መቼም የሆነ ፖለቲካል እንቅስቃሴ ሲመሰረት የህዝብ ቅቡልነት ወይም ደግሞ ህዝቡ መቀበል አለ። ህዝቡ ካልተቀበለን ወይም ደግሞ አንድ ፖለቲካ ድርጅት ሲመሰረት
ህዝቡ የማይቀበል ከሆነ ምንም አይነት ለውጥ ማምጣት አይቻልም ማለት ነው። ያ ማለት ለምሳሌ ወጣቱ የማይደግፍ ከሆነ ህብረተሰቡ በቃ ማንኛውም አይነት የማይደግፍ ከሆነ ምንም ማድረግ አትችልም። የሆነ እዛ አንድ ወንበር ላይ የተቀመጠ ሰው ዝም ብሎ የሆነ ነገር ከመጻፍና ከማውራት ውጭ ምንም ማምጣት አይችልም ማለት ነው። ስለዚህ ወጣቶችን፣ ሾፕኪፐሮች፣ እነዚህ ባለሱቆችን፣ ኢንተርፕረነርስ ስራ ፈጣሪዎችን እዚህ ጋር እየተጠቀሱትን ማለት ነው። ዝም ብዬ አይደለም የማነበው። ሾፕኪፐር፣ ኢንተርፕረነር ወይም ደግሞ ስራ ፈጣሪዎችን፣ ሎው ሳላሪድ ኢምፕሎይድ ወይም ዝቅተኛ ደሞዝ ተከፋዮችን ልክ መቼም የሆነን ሰው ለማሳመን በደካማ ጎኑ ነው የሚመገበው። ለምሳሌ ሎወር ሳላሪ ወይም ደግሞ ዝቅተኛ ተከፋዮች ምንድነው የሚላቸው? ታውቁታላችሁ መቼም ፖለቲካል ማለት ነው። ለምንድነው ትንሽ ደሞዝ የሚከፈላችሁ? ነጻነታችሁን እንደዚህ አድርጉና ትልቅ ደሞዝ እንዲከፈላችሁ ለምን አታደርጉም? ብሎ ሊያነሳሳቸው ይችላል ማለት ነው። እንዲሁም ወጣቶችን አንኢምፕሎይድ የሆኑ ወይም ደግሞ ስራ አጥ ወጣቶችን ተዋጉና ሀገራችሁን አስከብሩ ምናምን በቃ የሆነ መቼም ስለ ፖለቲካ ታውቃላችሁ ማለት ነው። ለእናንተ መናገር አያስፈልገኝም። እንደዚህ በማለት የሰውን አትራክሽን ወይም ደግሞ ምንድነው ይሄ ፎከስ ይወስድ ነበር ማለት ነው። ሶ እንደዚህ በመሆኑ ብዙ የህዝብ ተቀባይነት እንዲያገኝ አድርጎታል ማለት ነው። እንዲሁም አንዳንድ ጸሐፊዎች ይላል እንደውም እዚህ ጋር ሰም ራይተርስ ዘ ፈርስት ወርልድ ዋር ዋዝ ዘ ካታሊስት ፎር ዘ ራይዝ ኦፍ ፋሺዝም። ልክ የመጀመሪያው የዓለም ጦርነት ፋሺዝም እንዲነሳ አድርጎታል ነው የሚለው። ምክንያቱም የአንደኛው የዓለም ጦርነት ተካሄደ። ልክ ሀገራቶች ክራይሲስ ውስጥ ገቡ። ኢኮኖሚያቸው ደቀቀ ማለት ነው። ኢኮኖሚያቸው ሲወርድ ኢንተርዋር ካፒታሊስት ፔሪድ ኢኮኖሚ የሚባል ተጀመረ። እሱም ወደ ግሬት ዲፕሬሽን ተቀየረ። አሁን እዚህ ላይ ሰው በሙሉ በኢኮኖሚው ተማሯል። አብዛኛው ስራ አጥ ሆኗል። በቃ ስራ ቢኖር ራሱ ሎው ሳላሪ ነው፣ በጣም ትንሽ ነው የሚከፈለው። በዚህ ህዝቡ ስለተማረረ እነዚህ ፋሺዝሞች በቀላሉ ስራቸውን አቅልሎላቸዋል ማለት ነው። በቀላሉ ስልጣን እንዲይዙና ሰውን እንዲማርኩ አድርጓቸዋል ማለት ነው። መማረክ ስላችሁ ልክ በጦርነት ሳይሆን የራሳቸውን ህዝብ ወደ ማሳመን ማለት ነው። ሶ ዘ ዋር ፕሮዲውስ ዘ ክላይሜት ኦፍ ፖስት ዋር ዲሳቲስፋክሽን ኤንድ አንረስት ኦፍ ሶሻል ኤንድ ኢኮኖሚክ ዲስሎኬሽን ፉል ኦፍ ፊር እዚህ ጋር ማለት ነው። ልክ ይሄ ጦርነት የአንደኛው ዓለም ጦርነት ነው የሚለው አሁን ያልኳችሁ። ለምሳሌ ዲሳቲስፋክሽን ይሄ ምንድነው መማረር ምናምን ማማረር የሚያማሩት ኢኮኖሚያቸው ስለወረደ ዋጋ ስለገሸበ ምናምን ሶሻል ኤንድ ኢኮኖሚክ ዲስሎኬሽን ወይም ደግሞ ኢኮኖሚ መውረድ አንሰርቲኒቲ ወይም ደግሞ ለምሳሌ ልክ ደካማ ሀገር ከሆነ መቼም ፍርሃት ይኖራል። የሆነ ሀገር ይወረናል ምናምን ፊር ይሆናል። ፍርሃት መጠራጠር ምናምን የሆነ ኦልድ ሲስተም ልክ በዛኔ በነበረው ስርዓት ሶ ፋሺዝም በዛኔ አዲስ ስለነበረ ማለት ነው። ሶ ፖስት ዋር ሶሻል ሳይኮሎጂካል ኢኮኖሚክ ዲፊካልቲ ጊቭስ ራይዝ ቱ ፋሺዝም። ሶ ይሄ ደግሞ ፋሺዝም የሚባለው ጽንሰ ሀሳብ ወይም ደግሞ ርዕዮተ ዓለም እንዲስፋፋና በኋላ ላይ ደግሞ የጣሊያን ሴንትራል ፓወር እንዲይዝ ያደረገው ምክንያቶች ናቸው ማለት ነው። ሶ ዜር ዌር መኒ አንኤምፕሎይድ ፒፕል በጣም ብዙ ስራ አጥ ሰዎች ነበሩ። ሁ ዌር ፓርቲኩላሪ ኦፕን ቱ አፒል ፋሺዝም ልክ ፋሺዝም እንዲሳዋ አድርጓቸዋል ማለት ነው። አት መኒ ሬት ይላል እዚህ ጋር ሂትለር ኮልድ ይላል። ሂትለር የራሱን ፓርቲ ናሽናል ሶሻሊስት ይለዋል ይላል። ነገር ግን ሂም ቱ አትራክት ዘማስ እንደዚህ ያለው ናሽናል ሶሻሊስት ያለው በጣም አብዛኛው ህዝብ ለመሳብ ነው ማለት ነው። አብዛኛውን እንግዲህ ፖለቲካል ፓርቲዎች ሲመሰረቱ ውስጣቸው ሌላ ላያቸው ሌላ ስለሆነ ማለት ነው። አብዛኛውን ህዝቡን ለመሳብ ናሽናል ሶሻሊስት ይላል። እንዲሁም ደግሞ መጽሐፉን ሲጽፍ ሜን ካምፕፍ ወይም ደግሞ ይሄ በጀርመንኛ ነው ማይ ስትረግል የሚል መጽሐፍ ጽፏል ማለት ነው። ይሄ ደግሞ ሰራተኞችን ወይም አብዛኛውን ሰው ለመሳብ የተደረገ ስራ ነው ማለት ነው። ሶ ፋሺዝም ወዝ አፔል ዘ ዩዝ እነዚህ ወጣቶችን አብዛኛውን ደግሞ ፖለቲከኞች ወጣቱን መሳብ ነው የሚፈልጉት። ወጣቱ የነሱ አባል እንዲሆን ነው የሚፈልጉት ማለት ነው። ሶ አጠቃላይ እንዴት ፋሺስቶች ኢጣሊያን እንደተቆጣጠሩ ነው ይሄ በሙሉ ኖት የሚያወራው ማለት ነው። እዚህ ጋር ሜን ፖይንት ነው የምነግራችሁ እንጂ ይሄን በሙሉ አላነበውም ማለት ነው። ፋሺስት አሁን ወርከሮችን አንኤምፕሎይድ የሆኑ ሰዎችን ወጣቶችን ለመሳብ ወደ እሱ
ሀሳብ እንዲገቡ ያደርጋቸዋል ብለናል። እንዲሁም ደግሞ ልክ ኃይል እንዲኖረው ወታደራዊ ኃይል እንዲኖረው እነዚህ ኤክስ ሶልዴርስ የሚባሉት ኤክስ ሶልዴር ማለት የቀድሞ ተዋጊ ማለት ለምሳሌ ኤክስ ፍሬንድ ወይም ኤክስ ቦይ ፍሬንድ ሲባል ሰምታችሁ ታውቃላችኋል። ኤክስ ማለት የድሮ ማለት ነው። ሶ ኤክስ ሶልዴርስ ኤክስ ኦፊሰርስ የድሮ ባለስልጣኖች ምናምን ለመሳብ ወደሱ ለመሳብ ጥረት ያደርግ ነበር። ይሄ ደግሞ ለምን ይረዳዋል? ለምሳሌ መቼም የድሮ ወታደራዊ ልምድ ካለው በኋላ ላይ ጦርነት ሲያካሂድ እሱ እንዲመሩለት ያደርጋቸዋል። ኤክስ ኦፊሰሮች ደግሞ ልክ ለምሳሌ ስልጣን ያላቸው ሰዎች ፖለቲካ እንዴት እንደሚመራ ያውቃሉ ማለት ነው። እነዚህን ሰዎች ይስባቸው ነበር ማለት ነው። ወደ እሱ እያደረጋቸው ነበር እና እነሱ ምን ብለው ነው የሚያስቡት? እዚህ ጋር አንድ ልክ ሞቲቬት ያደርጋቸዋል ሰዎችን ማለት ነው። እዛ ጋር ለምሳሌ ቆራጥ ምናምን አልነግራችሁም በቃ ብዙ ነገር ነው የሚባሉት። ሶ እዚህ ጋር የእነሱ ሞቷቸው ወይም ደግሞ የሚሉት ነገር ምንድነው? ኢፍ ዘ ኔሽን ኢዝ ስትሮንግ አለ ኢት ካን ኤንድ ዊል ቴክ ዋት ኢት ኒድስ አት ዘ ኤክስፔንስ ኦፍ ዘ አዘርስ ይላል። ምን ማለት መሰላችሁ? አንድ ሀገር በጣም ጠንካራ ስትሮንግ ከሆነ ኢት ካን ይችላል ምን ማድረግ ዊል ቴክ ዋት ኢት ኒድስ የሚፈልገውን ነገር ማድረግም መውሰድም ይችላል። አንድ ሀገር ጠንካራ ከሆነ ማለት ነው። በቃ ሊትራል ሚኒንጉ ይሄ እንደዚህ ነው የሚለው። በቃ እንደዚህ ነው የሚለው። በቃ ጠንካራ ከሆነ የምንፈልገውን ነገር እናደርጋለን፣ የምንፈልገውን ነገር እንወስዳለን ከማንኛውም ሀገር ብቻ ጠንካራ መሆን ነው የሚያስፈልገን ነው የሚሉት። በቃ ዋና ሀሳባቸው ወይም ደግሞ ምንድነው ሞቶ ነው የሚባለው መሪ ቃላቸው ማለት ነው። እንደዚህ ነው የሚሉት። እንዲሁም ደግሞ እናንተ የሶሻል ተማሪ ስለሆናችሁ ነው እንጂ በናቹራል ተማሪ ብትሆኑ ባዮሎጂ ላይ ስለ ቻርልስ ዳርዊን ትማሩ ነበር። ናቹራል ሴሌክሽን የሚል ማለት ነው። እሱ ምንድነው እንዲሁም ይሄንን ምንድነው የሚሉት? ለምሳሌ አንድ ሀገር ጠንካራ ከሆነች ማንኛውም ነገር የምትፈልገውን ነገር መውሰድ ትችላለች የሚለው ይሄ እኛ ያወጣነው ሰው ናቹራል ሎው ነው የተፈጥሮ ህግ ነው የሚሉት እነዚህ። በቃ አንድ ሀገር ብቻ አይደለም በቃ ማንኛውም ነገር ጠንካራ ሲሆን ነው የሚፈልገውን ነገር ማድረግ የሚችለው ማለት ነው። ይህንን እንግዲህ የሚያምንበትም የማያምንበትም ሰው አለ። ነገር ግን ራሱን የቻለ ቲዎሪ ነው። ቻርልስ ዳርዊን የተባለ አንድ እንግሊዛዊ ናቹራሊስት ምን ብሏል? ዘ ፊተስት ካን ሰርቫይቭ የሚል ጽፏል ማለት ነው። እናንተ ዝም ብዬ ቲዎሪውን ነው የምነግራችሁ ስለማታውቁት። አብዛኛው ባዮሎጂ ላይ ነው ናቹራል ተማሪዎች የሚማሩት ማለት ነው። ዘ ፊተስት ካን ሰርቫይቭ ወይም ዘ ሰርቫይቫል ኦፍ ዘ ፊተስት የሚል ማለት ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ዩኒቨርስ ላይ ወይም ደግሞ እኛ የምንኖርበት አጽናፈ አለም ላይ የሆነ ነገር ሰርቫይቭ የሚያደርገው ወይም ደግሞ ማንኛውም ነገር ፕሬዠር ግፊት ተቋቁሞ የሚኖረው የጡንቻ ጉልበት ካለው ነው። በቃ ምንድነው መታገል አለበት። አንድ የሆነ ነገር እዚህ ላይ ሰርቫይቭ ኤግዚስት ለማድረግ ለመኖር የግድ መታገል ስትራግል ማድረግ ስትራይቭ ማድረግ አለበት መታገል አለበት አለበለዚያ ይሞታል ማለት ነው። ወይም ደግሞ ከጨዋታ ውጭ ይሆናል ጉልበተኛ መሆን አለበት ማለት ነው። ሶ ፋሺስቶች ይህንን የቻርልስ ዳርዊንን ቲዎሪ በደንብ ነበር የሚጠቀሙት ማለት ነው። ሶ እዚህ ጋር ጀስት እናንተ ማንበብ ብቻ ነው እንጂ እኔ እየነገርኳችሁ ነገር ነው። በቀጣይ ቪዲዮ ዘ ራይዝ ኦፍ ፋሺዝም ኢን ኢጣሊ እንዴት ራይዝ እንዳደረጉ እናያለን። አጠቃላይ ስለ ናዚ ጀርመን እንዴት እንደያዙ እናያለን። ከዛ ፖስት እስከዚህ ድረስ ካየን በኋላ ፓርት 3 ይቀጥላል ማለት ነው። ስለዚህ እስካሁን ከቆያችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንዲሁም ፓርት 2 እንዲሰራላችሁ ፓርት 2 እንፈልጋለን እያላችሁ ጻፉልን። ቻው